የኢቢኤስ ቴሌቪዥን እያለፈበት ያለው እጅግ ፈታኝ ውጣ ውረድ በከፍተኛ ኃላፊዎች መካከል አለ ተብሎ የሚወራው መራር አለመግባባትና የብዙዎችን ልብ የሰበረው የጋዜጠኞች ድንገተኛ ስንብት የኢትዮጵያን ሚዲያ ዓለም በከፍተኛ ሁኔታ አናውጦታል። በተለይ ደግሞ በቅርቡ ከሰናበተውና ብዙዎችን ካስቆጨው ዘወትር ደሳለኝ በመቀጠል አሁን ደግሞ ከተወዳጁ ጋዜጠኛ ዮናስ ከበደ ድንገተኛ ስንብትና ወደ ውጭ ሀገር መሰደድ በስተጀርባ ያለው ሚስጥራዊ አሳዛኝ እውነታ ምንድን ነው? እነዚህንና ሌሎችንም ከውስጥ ምንጮች አጣርተን አሳዛኝና ዝርዝር መረጃዎችን ይዘንላችሁ ቀርበናል። በተጨማሪም የጣቢያው ድምቀትና ተወዳጅ ጋዜጠኛ ሉላ ገዙ ቀጣይ ዕጣ ፈንታ ምንድን ነው? ልክ እንደ መቅደስ ደበሳ የራሷን የዩቲዩብ ቻናልና ፕሮግራም ልትጀምር ነው እየተባለ ያለው ወሬስ እውነት ነው? ዛሬ ሙሉ መረጃውና እውነታውን አንድ ባንድ የምናሳውቃችሁ ይሆናል። ክቡራትና የምንወዳችሁ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቱን በመጫን የዚህ ተወዳጅ ቤተሰብ አካል ሁኑ እያልን የእናንተ አስተያየት ለቲማችን ትልቅ ብርታት ነውና ሐሳብ አስተያየታችሁን በኮሜንት መስጫው ላይ በነጻነት አስፍሩልን። የኢቢኤስ ቴሌቪዥን ውጣ ውረዶችና ፈተናዎች ከዕለት ወደ ዕለት እየጨመሩ መጥተዋል። ይህን ተከትሎ የጣቢያው መስራችና ከፍተኛ ኃላፊ በሞት ከተለዩ በኋላ ተቋሙ በተለያዩ ስብስብ መንገዶች እየተፈተነ እንደሚገኝ ይነገራል። በዚህ መሃል ስራዎችን ለማስቀጠል ደፋ ቀና እያለ ያለው ኢቢኤስ ዛሬ ነገ ሳይል አዳዲስ ሰራተኞችን እየቀጠረና የነበሩትንና የጣቢያው ምሰሶ የሆኑትን ደግሞ በድንገት እያሰናበተ ውጥረት የነገሰበት ጉዞውን ቀጥሏል። ትናንት የምንወዳቸውና የምናከብራቸው ለዓመታት ትልቅ ቦታ የሰጠናቸው ታዋቂ ጋዜጠኞች አንድ ባንድ ከማሰራጫ ጣቢያው እያለቀሱና እየተገፉ እየወጡ ይገኛሉ። በቅርቡ ከኢቢኤስ የተሰናበተውን ዘወትር ደሳለኝን ጨምሮ ትናንት ከጣቢያው የወጡ ሰራተኞች ሊሰናበቱ እንደሚችሉ ቅድመ ፍንጭ እንኳን ሳይሰጣቸው በድንገት ቁም ስቅላቸውን አይተው የመሰናበት ጉዳያቸው የብዙዎችን ቀልብ ስቧል። ይህን ተከትሎ በጣቢያው አስተዳደር ላይ ጠንከር ያሉ ክርክሮች እየተነሱ ነው። የቅርብ ምንጮች እንደሚያመለክቱት ከሆነ አዲሶቹ የጣቢያው መሪዎችና ኃላፊዎች እርስ በርሳቸው አለመስማማትና የጥቅምና የቡድንተኝነት እንዲሁም የከፋ የአሰራር ክፍተቶች ይታዩባቸዋል። አንዳንዶቹ ደግሞ ነገሩን ከሃይማኖትና ከማንነት ጋር በማያያዝ ጉዳዩን ይበልጥ እያወሳሰቡትና አደገኛ መስመር እያሳዙት ይገኛሉ። በእያንዳንዱ አጋጣሚ በሃይማኖታዊ ማንነቴና በማተቤ ምክንያት ተጽዕኖና መገለል ደርሶብኛል የሚሉ አካላት ቁጥር በከፍተኛ ሁኔታ እየበረከተ መጥቷል። ከማንነቴና ከእምነቴ በላይ ስራዬን አልወደውም፣ ስለዚህ ከዛ ጨለማ ቤት ወጥቼ ራሴን የግል ስራ በነጻነት ብሰራ ይሻለኛል በማለት ጣቢያውን በምሬት የለቀቁ እንዳሉም በስፋት ይደመጣል። አንዳንዶቹ ደግሞ ያለምንም በቂ ምክንያትና ባልታወቀ ምስጢራዊ ምክንያቶች ከቤት ማሰራጫው በግፍ እንዲሰናበቱ መደረጉ የቅርብ ሰዎችንና መላው ተመልካቹን እያስቆጣና እያሳዘነ ይገኛል። ከነዚህ አሳዛኝ ክስተቶች ውስጥም ከሰሞኑ የዮናስ ከበደ ስንብት በእጅጉ ብዙዎችን ያሳዘነው ክስተት ሆኗል። ከተቋሙ ተለይተው ከወጡ ጋዜጠኞች መካከል አንዳንዶቹ ፈጣሪ ያተረፈኝ በህይወት አስመለጠኝ በማለት የሚናገሩ ሲሆን እነሱ ከወጡ በኋላ በጣቢያው ውስጥ የነበሩ የሶስትና የአራት ጋዜጠኞች በአጭር ጊዜ ውስጥ ህይወት ማለፍ ወይም የእረፍት ዜና መሰማት በሰራተኞች ላይ ትልቅ ድንጋጤ፣ ጭንቀትና መርዶን የመፍራት ስጋት ፈጥሮ እንደነበር ይታወሳል። ሞት በኢቢኤስ በር ላይ ቆሞ እያንኳኳ ይመስል የፕሮግራሙ ዋና ድምቀቶች የሆኑ ሰዎችን ማጣቱ ትልቅ ጠባሳ ጥሏል። በተለይ ደግሞ የኢቢኤስ መስራችና ባለቤት የነበሩት አቶ አማን ፍስሐጽዮን ከወሰዳቸው ጀምሮ ጣቢያው ላይ በጣም ብዙ ውስጣዊ ምስቅልቅሎችና መርገምት የሚመስሉ ነገሮች እንዳሉ ከውስጥ ያገኘናቸው ታማኝ መረጃዎች በግልጽ ያመለክታሉ። አሁን ባለው ሁኔታ በርካታ ታዋቂ ጋዜጠኞች ከቴሌቪዥን መስኮት ድንገት ርቀው ይታያሉ። ምንም እንኳን ጣቢያው ነገሩን ለመሸፈን ለእረፍት ወጡ ናቸው ቢልም መረጃዎች አፈትልከው መውጣታቸውን ተከትሎ በማህበራዊ ሚዲያዎች ላይ ሰፊ መነጋገሪያ ሆነዋል። በተለይ ደግሞ ለረጅም ዓመታት አንድም ቀን ሳይሰለች በታማኝነትና በቅንነት በፍቅር ሲያገለግል የነበረው ተወዳጁ ጋዜጠኛ ዮናስ ከበደ ከኢቢኤስ መሰናበቱና ከሀገር መውጣቱ ሙሉ በሙሉ ተረጋግጧል። ከዘወትር ደሳለኝ በመቀጠል ዮናስ ከበደ መውጣት የብዙዎችን ጥያቄና ጥልቅ ግራ መጋባት ፈጥሯል። የውስጥ መረጃዎች እንደሚያመለክቱት ከሆነ ዮናስ ከበደ ከጣቢያው የለቀቀው በውስጥ አስተዳደር አለመግባባቶችና ተጽዕኖዎች ምክንያት ሲሆን በአሁኑ ወቅት ወደ ውጭ ሀገር በመሰደድ የተሻለ የስራ ዕድል ለማስተካከልና አዲስ የህይወት ምዕራፍ ለመጀመር በስደት ላይ ይገኛል። ታዲያ በአሁኑ ሰዓት ጋዜጠኛ ዮናስን ተከትለው ሌሎችም ለመልቀቅና እግራቸው ወደ መራቸው ለመሸሽ እቅድ የያዙ ሰራተኞች እንዳሉ እየተነገረ ይገኛል። ሌላኛው አስደንጋጭ ክስተት ደግሞ ከፊንቴክ ኢንቨስትመንት ጋር በተፈጠረው ከፍተኛ ችግርና ውዝግብ ምክንያት ወደ ማረሚያ ቤት በመግባት ከኢቢኤስ የጠፋው ዳንኤል ተገኝ ጨምሮ ጣቢያው በጣም ብዙ ተወዳጅ ፕሮግራም አቅራቢዎችና የህዝብ አይኖችን እያጣ መሆኑ ነው። ይህ ለጣቢያው ትልቅ ውድቀትና የትርምስ ማሳያ ሆኗል። የዚህ ሁሉ መነሻና ለችግሮቹ መንስኤ ተደርገው ከሚነሱ ነገሮች መካከል በፕሮግራም አቀራረብ ወቅት መስቀል አስሮ ማቅረብ አይቻልም የሚል ጥብቅና አነጋጋሪ ህግ ወጥቶ እንደነበር አይዘነጋም። ብዙዎች አሁንም የጣቢያውን መፈረካከዝ ከዚህ የሃይማኖት ተጽዕኖ ጋር ያያይዙታል። በሌላ በኩል ደግሞ ከክፍያና ከደሞዝ ማነስ አንጻር እንደ አባይ ቲቪና አርት ቲቪ ያሉ ጣቢያዎች እጅግ የተሻለና ማራኪ ደሞዝ እየከፈሉ በመሆኑ የኢቢኤስን ምርጥ ፕሮግራሞችና ጋዜጠኞች በብልጫ እየነጠቁ እንደሆነ በስፋት ይነገራል። በተጨማሪም አሁን ባለንበት ዘመን የኢንተርኔት ተጠቃሚዎች ቁጥር በብርሃን ፍጥነት እጅግ በከፍተኛ ሁኔታ እያደገ መጥቷል። ይህንን ተከትሎ ጋዜጠኞቹ የራሳቸውን የዩቲዩብ ቻናል በመክፈት ሙሉ ነጻነታቸውን ለማወጅና ከአለቆች አድሏዊ ትዕዛዝ ጫና ነጻ ለመሆን
የፈጸመውን የሚዲያ ባለቤትነትን እየመረጡ ይገኛሉ የሚሉ ብዙዎች ናቸው። ለዚህ ማሳያ የሚሆነው ደግሞ በተወዳጁ አርቲስትና የፕሮግራም አቅራቢ ነጻነት ወርቅነህ ይመራ የነበረውን መላው ኢትዮጵያ ሕዝብ በጉጉት የሚከታተለው የቤተሰብ ጨዋታ ፕሮግራምን ብንመለከት አሁን ላይ ጣቢያው የራሱን ውሳኔ ለመወሰንና ሌላ የተሻለ ሰው ለመተካትና ለማስገባት እንዴት አይነት አሰቃቂ የውስጥ ፈተናና ትንቅንቅ ውስጥ እንዳሉ ሁላችንም በአደባባይ የምናየው እውነት ሆኗል። በመቀጠልም የብዙዎች ስጋትና አሳሳቢ ጥያቄ የሆነችው ጋዜጠኛ ሉላ ገዙ ናት። ሉላ ከኢቢኤስ የመሰናበትና የመባረር ዕድሏ ከ80% በላይ መሆኑ በአስተማማኝ ሁኔታ እየተወራ ይገኛል። ዮናስና ዘወትር መውጣታቸውና የደረሰባቸውን በደል ተከትሎ ሉላ ገዙ በቅርቡ የራሷን የዩቲዩብ ቻናልና ማራኪ የቪዲዮ ፕሮግራም ይዛ ብቅ ልትል እንደምትችል ሰፊና ግልጽ ፍንጮች አሉ። ከኢቢኤስ ከወጣች በኋላ ልክ እንደ መቅደስ ደበሳ የራሷን ገለልተኛና ነጻ ሚዲያ ተቋም ወይም ፕሮግራም እንደምታዘጋጅ መረጃዎች በጽኑ ይጠቁማሉ። ከቀን ወደ ቀን የሚወጡና የሚሰደዱ ጋዜጠኞች ቁጥር መብዛቱ መላውን ሕዝብ ግራ ቢያጋባም አብዛኞቹ ግን ከጣቢያው ሲወጡ ምንም አይነት ፍንጭ ሳይሰጡ ውስጣዊ ህመማቸውን በውሸት ፈገግታና በደስታ ሸፍነው ተሰናብተው የራሳቸውን የተሻለ የሚዲያ አማራጭና ነጻነታቸውን እየፈጠሩ ይገኛሉ። ክቡራት የምንወዳችሁና የምናከብራችሁ የፕሉ ቻናል ቤተሰቦች ዛሬ ይዘንላችሁ የቀረብነው ልብ የሚነካና አሳሳቢ መረጃ ይህንን ይመስል ነበር። በጣቢያውና በጋዜጠኞቹ ዙሪያ የሚኖሩ ማናቸውም አዲስና እውነተኛ መረጃዎችን በንቃት እየተከታተልን በፍጥነት የምናደርሳችሁ ይሆናል። ክቡራትና የምንወዳችሁ አድማጮቻችን የእናንተ አጋርነት አይለየን እያልን ቪዲዮ ላይክ እና ሼር በማድረግ ለሌሎች አጋሩ። በቀጣይ ይበልጥ የተሟላና ታማኝ መረጃትን እስከምንገናኝ ድረስ በያላችሁበት ሁሉ ሰላማችሁ ይብዛልን። ቸር ሰንብቱ።